ዛሬም በተወዳጁና እንዲሁም በአዝናኙ በካያ ድራማ መጥቻለሁ ማለት ነው። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። ስለምታበረታቱኝ ከልብ አመሰግናለሁ እያልኩኝ እንግዲህ አዲሶች ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድሞ እንዲደርሷችሁ አድርጉ እያልኩኝ በካያ ድራማ በጣም አዝናኝና እንዲሁም ቁም ነገር አዘል ነገሮችን እያየን ነው። በዚህም ቤተሰባዊ ፍቅር የሆነን በአቶ ዘነበና እንዲሁም በብሩኬ በሚጣ መካከልም እያየን ነው። ነገር ግን በእነ ትርሲትና እንዲሁም በሚኪያስ በኩል ደግሞ ሌላው ይቅር ምግብ ሲበሉ እንኳን ተለያይተውም ስለሆነ በዚህ አጋጣሚ ሚጣም ቢሆን ብሩኬ ካልመጣና እንዲሁም ብሩኬ በአጠገባችን ካልሆነም እኛ ብቻችን መብላት አንችልም በማለትም ምግብ ለመብላት እንዲሁም ስታቀርብላትም በቃ አይሆንም በማለትም ስትአዘገይባትም ነበረ። ይሄንም የተመለከተች ትርሲትም ቢሆን በጣም በውስጧም ቅናት እንዳደረባት ይታያል። ታዲያ ብሩኬን በሚመጣበት ሰዓትም በሳህን ሳይሆን በትሪ ስጭን በማለትም ሁሉንም ነገር ፍቅራቸውንም አሳይተዋታል ማለት ነው። እንግዲህ በዚህ ድራማ የምናየውና የምንመለከተው ማለት ነው የቤተሰባዊ ፍቅር ምን ያህል ደስ እንደሚልና እንዲሁም በአጠቃላይ በተለይም በአሁኑ ዘመን ስልጣኔ በበዛበት ዘመን ፍቅር እየቀዘቀዘ በዛ ላይ ደግሞ ሰዎች የራሳቸውን እንጂ በቤተሰባዊ ፍቅርም ተጠምደው እንዳልሆነም የሚያሳይ ነው ማለት ነው። በዚህ አጋጣሚ እንደነበረ ወይም እንደ በፊቱ እንደ ትውፊቱም ልንማርበትና እንዲሁም ልንገነዘበው የሚገባል ማለት ነው። እንግዲህ ከነሚጣ በትንሽም ጎጆ በደሳሳ ጎጆም ቢሆን ፍቅር፣ አንድነት፣ ሁሉ ነገር መተሳሰብ ይታያል። ነገር ግን በሚኪያስና እንዲሁም በትርሲት ደግሞ ያው ሀብቱ ሞልቷል፣ ድርጅቱም አለ እንዳለ ነው። ነገር ግን ቤተሰብ ሰብሰብ ብሎ በትሪና እንዲሁም በሁሉም ነገር በአንድነት ሲበሉ አላየንም ማለት ነው እና በዚህ አጋጣሚ ልንማርበትና እንዲሁም ትምህርት ልንወስድበት ይገባል ማለት ነው። ታዲያም ብሩኬ በአሁኑ ሰዓትም ከነ ሚጣና እንዲሁም ከናቶ ዘነበ ያለውን ግንኙነት ለማቋረጥና እንዲሁም ለማጣላትም የማያደርገው የማይቆፍረው ጉድጓድ የሌለው አሁን ላይ ሚኪያስም ቢሆን ቤታቸውን በማቃጠልም ለከፍተኛ ጭንቀት ዳርጓቸዋል። ይኸውም ልጅቷ እንድትታመምና ሆስፒታል ገብታ ያው ህመሟንም እንድትታመም ሆናለች። ይኸውም የታመመችው ህመምም በከባድ ሁኔታም የልብ ህመም ታማሚ ሆናለች ማለት ነው። ይህንንም ባሰበችና እንዲሁም በአመሰላሰለች ጊዜም ቤታቸው እንዴትስ በምን አይነት ሁኔታ ሊቃጠል ቻለ እያሉም ቤተሰቡ በሚያወራበት ሰዓትም እሷም ደግሞ የሻማ ማብራትና እንዲሁም ሻማ አብርታ እንደተወችም እያሰበች ነው። ነገር ግን ሌላው ነገሩ ግን ተገላብጦ ሚኪያስ ተንኮለኛው ስላቃጠለባቸው ይህንንም ሊያውቁ አልቻሉም። ትርሲትም ቢሆን በምን አይነት መንገድ ነው ምንስ ቢገጥመው ነው የእናንተ ቤት እንደዚህ የተቃጠለው እያለችን ጥያቄ እየጠየቃቻቸው ነው። በተጨማሪም የሚጣና የብሩኬ ግንኙነትም ለትርሲት እየከነከናትም ይገኛል። ይኸውም በአሁኑ ሰዓትም ብሩኬን እየቀረበችውና እንዲሁም እየወደደችው በመምጣቷም አሁን ላይ ሚጣም ቢሆን ያፈቀረችው ትመስላለች። ብሩኬን ቢሆን በጣም ከራሱ አብልጦ ነው የሚወዳት ማለት ነው። በዚህ አጋጣሚም ልጆቹም ግራ ተጋብተዋል። እንግዲህ ሚኪያስም ቢሆን የሆነ ነገርም ብሎታል ለልጁ ለካሌብ ማለት ነው። ሚጣ የብሩኬ ሚስት ናት በማለትም አሁን ላይ አባቱን እንዲጠላና እንዲሁም ለአባቱ ቦታ እንዳይሰጠው አድርጎታል። እንግዲህ ልጅ የተነገረውን ነውና የሚያምነው ሚኪያስን በማመንና እንዲሁም ያለውን በመስማትም አባቱንም በጥሩ ፊት አልተቀበለውም። ሌላው ይቅር ሲስመውና እንዲሁም የሆነ ሰላምታ ሲያቀርብለትም ጣጥሎት አመነጫጭቆትም ነበር የወጣው። እንግዲህ ሴቷ ልጁም በቃ እኔ እወድሃለሁ አንተ ብትጠላንም በማለትም በተለሳለሰ ቃል ነበረ አባቷን እንደምትወደውና እንዲሁም እንደምታከብረው ፍቅሯንም የገለጸችለት።
ታዲያ ይህንም ተመልክቶ ልጁም ይቅርታ ላደርግለት ሲልም ወዲያውኑ ወደ ትርሲትም ነበረ ብሩኬ የሄደው ማለት ነው። ይህም በአንቺ ምክንያት ነው ይሄ ሁሉ የሆነው፣ ልጆቼም የሆነ ሀሳብ እንዲገባቸው የሆነውም በአንቺ ነው በማለትም ከትርሲት ላይ ነበረ የጮህባት። ትርሲትም ቢሆን ከብሩኬ ላይ ጮሃበታለች ማለት ነው። በሌላ በኩል ብሩኬንም በህይወት ላለማስቀመጥም እየመከረ ያለው ሚኪያስም ከጓደኛው ጋር እንዲሁም ከአዲሱ ከተቀጣሪው ጋርም መክረዋል ማለት ነው። ይሄንንም ገንዘብ በማስተላለፍና በመስጠትም አሁን ላይ ስራው እንዲሰራና እንዲፋጠንም ለማድረግ ተፍተፍ እያለ ነው ማለት ነው። ይህን የተመለከተው ተከስተም ቢሆን በጣም ተናዷል። ምክንያቱም በሌላ ሰው ስለቀየረው። እንግዲህ ተከስተን በአዲስ ነገር እንጠብቀዋለን ማለት ነው። ይሄውም አሁን ላይ የቀጠረውን ሰው አግኝቶም የሚኪያስን ተንኮልና ሴራም አንድ ባንድ ነግረውና ከዛ ሚኪያስንም በበጎ ማለት በጎን ሆነውም ያጠቁታል ብዬ ተስፋ አደርጋለሁ። ምክንያቱም ሚኪያስ ክፉ ሰውና አስመሳይም ስለሆነ አይሳካለትም። ብሩኬ በጣም መልካምና እንዲሁም ለበቀና እንዲሁም ሰዎችን የሚረዳና የሚረዳ ነበረ። ነገር ግን አሁን ላይ ትውስታውን በማጣቱ ሁሉም ነገር ተቀያይሮበታል። ታዲያም አሁን ላይ የሚኪያስ ጠላቶች እየበዙበት ይመጣሉ ማለት ነው። በተለይም የሚኪያስን ሴራና እንዲሁም አስመሳይነት ባለቤቱ ካወቀች ትርሲትም አትለቀውም ማለት ነው። እናም በቅርብ ሰዓትም የሚዋረድና እንዲሁም የእጁን የሚያገኝ ይሆናል ማለት ነው። እንግዲህ የአስመሳይና እንዲሁም በጣም ክፉ ሰውም ለዕለቱ ቢመስለውም ለጊዜው ያሸነፈ ቢመስለው መጨረሻ ላይ ግን ውድቀት ነው የሚጠብቀው ማለት ነው። እንግዲህ በተለይም አሁን ላይ የቀጠረው ሰውም የብሩኬ ወዳጅ ሆኖ ከተገኘና እንዲሁም ልክ እንደ ቼምቤ ያነሳው ሰው ከሆነም አሁን ላይም በቃ አገዛውንም ለብሩኬ ያደርጋል ማለት ነው። እንግዲህ በቀጣይስ በምን አይነት መንገድ ይመጡ ይሆን የሚለውን የምናይና የምንመለከት ይሆናል ማለት ነው። ይሄ ድራማ እጅግ በጣም ደስ የሚልና ተወዳጅ እየሆነ መጥቷል ማለት ነው። በዚህ ድራማም የምንማረው በዋነኝነትም ስለ ጓደኝነትና እንዲሁም ጓደኛ ማለት ምን አይነት ሰው ነው፣ ጓደኛ ስንይዝስ እንዴት አድርገን ነው የሚለውን የምንማርበት ይሆናል ማለት ነው። እንግዲህ ሚኪያስ ታማኝና እንዲሁም ለጓደኛውም ታማኝ ቢሆን ኖሮ ለዚህ ሁሉ ነገር ባልተዳረገም ነበረ። ብሩኬ በዚህ ቀደም ክፍሉም እንዳየነውና እንደተመለከትነውም ለሚኪያስ ምን ያህል እንዳገዘውና እንዲሁም ምን ያህል ታማኝ ጓደኛው እንደሆነም ተመልክተን ነበረ። ታዲያ በምስጋና ፈንታም አሁን ላይ ብሩኬን ለማጥፋትና እንዲሁም የሱ የሆነው ሁሉ እየወሰደ ያለበት ሁኔታ ነው ያለው ማለት ነው። ስለዚህ በዚህ አጋጣሚ ጓደኛም ስንመርጥ በልኩ መሆን አለበት። ጓደኛም ደግሞ ከመረጥን በኋላም አምነነውም በአጠቃላይም ደግሞ ዙሪያውንም ደግሞ ማጥናት አለብን፣ መጠንቀቅ አለብን ባይነኝ ማለት ነው። እናም የዛሬ የነበረን ቪዲዮ ይህን መሰል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ እያልኩ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ቻው።